ስለ ኢየሱስ ስም ኃይል ወይም የኢየሱስ ስም የሚሰራበት መንገድ በሚል ርዕስ ነው ማካፈላችሁ። መጽሐፍ ቅዱስ ስለ ኢየሱስ ስም ሲናገር ኢየሱስ ክርስቶስ ስም የተቀባ ስም እንደሆነ መጽሐፍ ቅዱስ ይናገራል። አይደል? የኢየሱስ ስም ይሰራል አይደል? ዝም ካላችሁ ያው ቋንቋውን ወይ አይሰሙም ብዬ ስለማስብ ወይ በትርጉም አደርገዋለሁ ወይ ቶሎ ጨርሳለሁ እና ከተናገራችሁ ወይም እየሰማችሁ እንደሆነ ካወቅኩ በደንብ እቀጥላለሁ። እሺ ሄሮጌ እሺ አናካስ ካብራኒ እስቲ የኢየሱስ ስም በሉ። የኢየሱስ ስም ከስም ሁሉ በላይ የሆነ ታላቅ ስም ነው። እግዚአብሔር አምላክ እዚህ ስም ውስጥ በሉ እዚህ ስም ውስጥ ታምራት የሚያደርግ ኃይል፣ ሕይወትን የሚሰጥ ኃይል፣ የሚቀድስ ኃይል አስቀምጧል። አሁን በደንብ ስሙኝ በእውነት እቺን ጥቂት ላውራና ፊልጵስዩስ ምዕራፍ 2 ላይ አንድ ቃል አነባለሁ እንደ መነሻችን እንዲሆነ። ፊልጵስዩስ ምዕራፍ ፊልጵስዩስ ምዕራፍ 2 እንዲህ ይላል፣ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድም ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁናችሁ። ለወገኔ ይጠቅማል ማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ምን ይበል ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። ቁጥር 5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሆን። ሃሌሉያ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። አያያ እስቲ በሉ እግዚአብሔርም በሉ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ምን አደረገው? ከፍ ከፍ አደረገው። ከምንም በላይ ከስምም ሁሉ በላይ ያለውን ስም ምን አለው? ሰጠው። ይህም በሉ በሰማይና በምድር ከምድርም በታች ያለ ሁሉ፣ በሰማይና በምድር ከምድርም በታች ያለ ሁሉ በኢየሱስ ስም ይንበረከክ ዘንድ። በማስም ከማ በድገሙ በማስም ነው የሚንበረከክ። የት ያለው? በሰማይና በምድር ከምድርም በታች ያለ ሁሉ በማስም ምን ይል ዘንድ። ቆይ አሁን በደምብ ስሙ። አሁን በሰማይ ኤፌሶ ምዕራፍ 1 የእግዚአብሔር ቃል እንደሚናገረው ኢየሱስ ጌታ እግዚአብሔር ከአለቅነት ከስልጣናት ከጌትነት ከኃይላት ሁሉ በላይ ሲያደርገው ካለ በኋላ በዚህ ዓለም ብቻ ሳይሆን ሊመጣ ባለውም ዓለም ሁሉ ከሚጠራ ስም ሁሉ በላይ ያለ ስም ሲሰጠው በእርሱ ባደረገው ስራ፣ በክርስቶስ ባደረገው ስራ የብርታቱ ጉልበት ምን ይላል? ይታያል። በክርስቶስ ምን ይታያል? ጉልበቱ። የማ ብርታት? መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ታስታውሳላችሁ። ከዚህ ዓለም ብርታት የእግዚአብሔር ድካም ይበረታል ይላል። ኦኬ። ከዚህ ዓለም ጥበብ የእግዚአብሔር ሞኝነት ምን ይላል? ይጠበባል። አሁን የእግዚአብሔር ድካም ከዚህ ዓለም ብርታት ከበረታ የእግዚአብሔር ብርታት ምን ሊያክል ነው? አሁን እቺ ዓለም በጣም ብዙ ኃይል አላት፣ ብዙ አቅም አላት፣ ብዙ የሆነ የተከማቸ በጣም ብዙ ነገስታት ኃይላት፣ አለቅነት በጣም ብዙ ኃይላት አሉ። የእግዚአብሔር ድካም ከዚህ ዓለም ብርታት ግን ይበረታል። አሜን አሜን። እሺ እያገኛችሁ
አንድ ትንሽ ቋንቋ ስላለችኝ ጣልጣል አደርጋለሁ በመሃል ላይ እንዳይከፋችሁ። ኢየሱስ ጌታ አሜን። አረ ኢየሱስ ጌታ አሜን። ወላሂ ተወዶቹ ለምዶም የሚኮሳተሩ እንዴ ከማነስ መኮሳተር ደግሞዋል። በዛ ያሉበት ቦታ ላይ ሲስቁ አንተ እንደውም በሳቅ ቤቱን ፈገግ በማለት ብዙ ለማስመሰል መሞከር ሲገባችሁ ኩስትር ብላችሁ ወሳሱን ተናቆ ወዲ ሃሌሉያ አሜን። እንደዚህ ጣል ባርጋችሁ ፈገግ በሉ። የእግዚአብሔር ቤት የደስታ ቤት ነው። ወታደር ካምፕ አይደለም ይሄ። መጽሐፍ ቅዱስ ሲናገር በእግዚአብሔር በቤት ምን አደረጋችሁ? ደስ አሰኛችሁ። ሰው እግዚአብሔር ቤት መጥቶ ካልሳቀ የት ይስቃል? እግዚአብሔር ተስፋ ያለበት ቦታ ሰው ካልሳቀ፣ ኢየሱስ በሚጠራበት መፍትሄ ያለበት ቦታ ላይ ሰው ካልሳቀ የት ይስቃል? ከዛ ውጪ ሱቁ አያስቅም፣ ገበያው አያስቅም። ይስቃል ገበያ? በየቀኑ ነው የሚጨምረው። ምኑ ነው የሚያስቅም? ሄደ ትላንትና የገዛው በምንጋታው ጨምሯል። አያስቅም። ሁሉ ቦታ ያስኮርፋል። እዚህ ብቻ ነው የሚያስቀው። ምክንያቱም እዚህ ስትመጣ ይኸውላችሁ፣ እዚህ ስትመጣ ሬሳ ይዘህ ብትመጣ አስለቅስም። ምክንያቱም ሬሳው የሚያስነሳ ኃይል አለ። እዚህ ቦታ ላይ የሞተውን የሚያስነሳ ኃይል አለ። ምንም ይዘና እዚህ ግን መፍትሄ አለ። ከምንም ጋርና እዚህ ቤት ግን መፍትሄ አለ። ለምን? ኢየሱስ የሚጠራበት ቦታ ሲበጭ እኩመሉና ኢየሱስ የሚጠራበት ቦታ ነው። መልስ ኢየሱስ የሚጠራበት ቦታ። አጠር ያለ ነገር ልናገርና ልጨርስ። ስሙኝ፣ እግዚአብሔር እንደዚህ አለ። አሁን ከስም ሁሉ በላይ ያለ ምን ሰጠው? ስም። አሁን ቆይ በደንብ ስሙኝ። ኢየሱስ እስቲ በሉ ኢየሱስ፣ የኔም ኢየሱስ፣ የጳውሎስም ኢየሱስ፣ የሐዋርያትም ኢየሱስ። ስንት ነው? እርግጠኛ ናችሁ? እርግጠኛ አጠገብ ያለው ሰው ያንተም ኢየሱስ የጳውሎስም ኢየሱስ አንድ ነው በሉት። እርግጠኛ ናችሁ? ታዲያ ቆይ የዚህን አምላክ አንድ አምላክ በእያንዳንዱ ሰው አፍ ውስጥ ሲጠራ ልዩነት ለምን ሊፈጠር ቻለ? አንዳንዱ ሲጠራ ይሄው ስም ሙታን ያስነሳል። አንዳንዱ ሲጠራ ምንም አይፈልግም ኢየሱስ እያለ ምንም ነገር አይፈጠርም። ለምን? እግዚአብሔር ኢየሱስን ለሱ የተለየ ኢየሱስ፣ ለሷ የተለየ ኢየሱስ፣ ለአንተ ደግሞ የተለየ ኢየሱስ አልሰጠንም። አንዱ ጌታ የሁሉ ጌታ ማ አንዱ ጌታ ሞትን ድል ያደረገው አንዱ ኢየሱስ ነው። ሲኦልን ድል ያደረገው አንዱ ኢየሱስ ነው። አሁን ይሄ ኢየሱስ ለሁሉም ተሰጥቷል። እግዚአብሔር አምላክ ካለቅነት ከስልጣና ከጌትነት ሁሉ በላይ ሲያደርገው የብርታቱ ጉልበት ይታያል ካለ በኋላ ይህንንም ስም ለምክር በቤተክርስቲያን ራስ እንዲሆን ምን አለው? ሰጠው። ይሄ ኢየሱስ የማን ራስ ነው? የራስ ነው። ስለዚህ አካሎች ቦዲ ይሄ አካል የተጋጠመውና የተያያዘው በሱ በኩል ነው። ኢየሱስ የኔ ራስ ነው። አሁን እዚህ ጋር ነው ሚስጥሩ። አሁን የኢየሱስን ስም ለአንዱ እንዲሰራ ለአንዱ የማይሰራ ያደረገበት ሚስጥር ስሙ አይደለም። መጽሐፍ ቅዱስ ሲናገር እሱ የቤተ ክርስቲያን ምንድን ነው ይላል? ራስ። ምንድን ነው ራስ? ራስ ማለት ምን ማለት ነው? ጭንቅላት ነው የምታስቡት? ስለ ጭንቅላትም ካሰባችሁ አሁን ይሄ ሁሉ ቦዲ፣ ይሄ ሁሉ የሰውነት ክፍሎች፣ እነዚህ ሁሉ ብልቶች የሚሰሩት በነገራችን ላይ ጣት ስለሆነ አይደለም የሚሰራው፣ አይምሮ ስለሚያዘው ነው የሚሰራው። ፓራላይዝ የሆኑ ሰዎች አጋጥሞች ያውቃል? እጃቸው ማይሰራ ግን እጅ አለ የለም፣ እግር አለ የለም፣ ግን አይሰራም። ይሄ የማይሰራበት ምክንያት ከሰውነት ተለይቶ እግሩ በነገራችን ላይ የሆነ ነገር ስለመታው አይደለም። የአይምሮ ክፍል ውስጥ ወደ እግር የሚሄደው ነርቭ ሲጎዳ ነው። ያ ነርቭ ከአይምሮ እየሄደ ሰውነትን ጤናማ እንዲሆን የሚያደርገው ክፍል ሲጎዳ ሰውነት በሆነ ፓርት ላይ የሆነ የአይምሮ ክፍል ውስጥ በነገራችን ላይ የእግር ጣጫ እያንዳንዱ ጋር የሚገናኝ እዚህ ውስጥ ነው እያንዳንዱ ትእዛዝ የሚወጣው። ስለዚህ እግር ፓራላይዝ ሆኗል ማለት ትእዛዝ መቀበል አቁሟል ማለት ነው።
የአንድ ሰውነት የአንድ ብልቶች ሕያውነት ያለው ከአይምሯችሁ ጋር ባለው ህብረትና ጤናማ የትእዛዝ የመቀበል የመታዘዝ ኢየሱስ ጌታ ግንኙነት ሲኖረው ሰው እግር ተቆርጦ ይኖራል። ሁለት እግር የሌለው በህይወት ያለ እናውቃለን። አይንም የሌለው በህይወት ያለ እናውቃለን። ሁለት ጆሮም የሌለው በህይወት ያለ እናውቃለን። ሁለት እጅ የሌለውም በህይወት ያለ እናውቃለን። ሰውነት ክፍል ውስጥ ብዙ ነገር የጎደለ በአንድ ኩላሊትም የሚኖር እናውቃለን። ራስ የሌለው ግን በህይወት ያለ ሰው አይተን አናውቅም። ለምን? አንድ ሰው በህይወት የሚኖረው በራስ አማካኝነት ብቻ። ለዚህ ነው የሆነን ሰው ከኋላ ጭንቅላቱን ከመታችሁት መላ ሰውነቱን አያዝም፣ ሽንቱን ሱሪው ላይ ይለቃል፣ ሰውነቱ ዝም ብሎ ይበሰብሳል። ለምን? ዋና ክፍሉ ስለተመታ። እግዚአብሔር የናዝሬቱን ኢየሱስ የሞትን ኃይል የሲኦልን ኃይል ኃጢአትን ድል አድርጎ በእግዚአብሔር ቀኝ ሲቀመጥ እግዚአብሔር የናዝሬቱን ኢየሱስ ያደረገው ምንድነው? የቤተ ክርስቲያን ምን ራስ ሻባሃዳ ባራዳ ምንድን ያደረገው? ራስ፣ አዛዥ፣ መሪ፣ ቦስ፣ አለቃ ሄዳ ባሻካታ የሚያስወጣ የሚያስገባ ሰውነት። ስለዚህ ቤተ ክርስቲያን አንድ ግለሰብ ኢየሱስ የሚሰራለት ኢየሱስ ሲሰለጥንበት ነው። አሁን ያዙልኝ። እኔና እናንተን መጽሐፍ ቅዱስ ሲናገር የሚገባንን ዋጋ እግዚአብሔር ከፍሏል። የሚገባንን። ስለዚህ አሁን እኔ የዓለም አይደለም፣ የሰይጣን አይደለም፣ የራሴም አይደለም፣ የሰውም አይደለም እና የማንን? የኢየሱስ። ያዙልኝ። አንድ ህግ ልንገራችሁ። ስሙ እንዲሰራ የሚያደርግ አንድ አስገራሚ ሚስጥር ነግራችኋለሁ። ከዚህ በኋላ በስሙ አማካኝነት እግዚአብሔር ታምራት ያደርግላችሁ። አሜን። ይሄ ስም በየቦታ ስትጠሩት ታምራት ማድረግ ይጀምራል። ያዙልኝ። አሁን በመጀመሪያ ደረጃ ስም ስንጠራ ስለ አራት ኢየሱስ ስንል ስለ አራት ፊደል እያወራን አይደለም። ኢየሱስ የሚል አራት ፊደል እያወራን አይደለም። እያወራን ያለነው ስለ ፐርሰን፣ ስለ አካል ነው። ኢየሱስ ስንል ስሙ ይውላ ስም ማለት የአንድ አካል ማንነት እና ባህሪን የሚወክል መጠሪያ ማለት ነው። ስም ማለት የአንድን አካል ማንነት እና ባህሪ፣ እስቲ በሉ ማንነት እና ባህሪ የሚወክል መጠሪያ ማለት ነው። ስለዚህ ስለ ስም ስናወራ ማንነት እና ምን ባህሪ፣ ፐርሰናሊቲ፣ ካራክተር የሚወክል መጠሪያ። እግዚአብሔር ቃል ኢየሱስ የሚለው ስም ከስም ሁሉ በላይ አድርጎ ሲያከብረው ይሄ ስም ማንነትንና ባህሪን ነው የሚወክለው። ያዙልኝ በደንብ እባካችሁ ያዙልኝ። በጣም ነው የምትጠቀሙት፣ በጣም ነው የምትለወጡት። ኢየሱስ ጌታ። ስም በሉ እስቲ። ማንነት እና ባህሪ የሚወክል ነው። ስለዚህ አሁን ኢየሱስ ስንል እያወራን ያለ ነው አንድ ፐርሰን፣ አካል፣ መለኮት ኢየሱስ ጌታ። ስለዚህ ስለ ፐርሰኑ እያወራን ነው ስንጠራው። ሁለተኛ ስለ ባህሪው እያወራን። ስለዚህ አሁን ማኑ ስም ወዳጄ? አሁን ኢዮብ ኢየሱስን ሲጠራ እሱም ኢየሱስ ማኑ ስም? ገዛኝ፣ ብርቱካን። እነዚህ ሰዎች ሁሉ አንድ ጊዜ እዚህ ጋር አንድ ችግር ቢኖር ሁለቱም በአንድ ችግር ላይ ሶስቱም ኢየሱስን ቢጠሩ ምላሹ አንድ አይነት አይደለም። አንድ አይነት አይደለም። አንድ ሽባ እዚህ ጋር ብናስቀምጥና አንተም በተራ ጸልይ ኢየሱስ ብለህ እዘዘው፣ አንተም እዘዘው፣ አንቺም እዘዘው ቢብል ለሶስቱም የሚሰጠው ምላሽ አንድ አይነት አይደለም። አጋንንቶችም ተመሳሳይ ምላሽ አይሰጡም። ግን አጋንንቶች የማይችሉት ስም ነው ስሙ። እና አንዱን ስም ሁላችንም ለአንድ ችግር እየጠራ ነው። ለምንድን ነው ተመሳሳይ መልስ ማይሰጠን? አሁን ጉዳዩን ልንገራችሁ። ስሙ ብዬ ድገሙ። ማንነት ነው፣ ባህሪ ነው። ኢየሱስ ስንጠራ እያወራን ያለ ነው ስለ ማንነት ነው፣ ስለ ባህሪ ነው። አሜን። አሁን ልነግርህ ነው። ታዲያ መጽሐፍ ቅዱሳችን የእግዚአብሔር ቃል አሁን እንዲህ ይላል። በአይሁድ ሕግ አንድ ባሪያ
ጌቶች ይገዙታል ገንዘብ ከፍሎ። አንድ ባሪያ ሲገዛ ለአንድ ጌታ ከተሸጠ፣ ለአንድ ሀብታም ከተሸጠ ከሚያደርጋቸው ነገሮች አንዱ የመጀመሪያው የሚገባውን ገንዘብ እንደከፈለለት የመጀመሪያው ባሪያው ላይ ግንባሩ ላይ የጌታው ስም ይጻፋል። ለምሳሌ ማኑ ስም አዛሪያስን እኔ ብገዛው በብሉይ ኪዳን ሕግ ውስጥ ወይም የባሪያ ንግድ ኢትዮጵያ ውስጥም ነበር አይደለ? አፍሪካ ውስጥ ነበር እስከ ቅርብ ጊዜ። እና ሲገዛ አዛሪያስ አሁን ገዛውትና በደንብ ስሙኝ። ይሄ ነው አሁን ስሙን የሚያሰራው። ላካጃታባ ልቀቁና አሜን በሉ። አዛሪያስ ነው አይደል ስሙ? የኔ ስም ታረቀኝ ነው። ከዛስ እኔ አዛሪያስን ገዛውት። በብሉይ ኪዳን ሕጉን ነው የምነግራችሁ። ገዛውት። ከዛስ ከገዛውት በኋላ አዛሪያስ ከገዛው በኋላ ጀምሮ የራሱ ፈቃድ የለው። የራሱ ፈቃድ የለው። ለምሳሌ ሰው የራሱ ፈቃድ አለው አይደል? አሁን እሱ እቅድ አለው፣ ራዕይ አለው፣ የሆነ ፍላጎት አለው። ከገዛውት በኋላ ግን ፍላጎቱ ሁሉ ገዝቷል። የፈለገው ቦታ ላይ መሄድ አይችልም። የወደደውን ማድረግ አይችልም። አንደኛ ደስ ያለውን ማድረግ አይችልም። የራሱን ፍላጎት ማድረግ አይችልም። አረ ኢየሱስ ጌታ አሜን። ከሞን አሜን። እስቲ ሐሳባችሁ ወደዚህ አድርጉ። አንድና ሁለት ሰው ሲገባ አብራችሁ አትጥፉ። በደንብ ስሙ። ከእግዚአብሔር ቃል የሚያክል ነገር እያወራ በነገራችን ላይ መሰረታዊ ኪሳራችን ይሄ ነው። በነገራችን መሰረታዊ ውድቀታችን ይሄ ነው። ሰው ልቡ ሐሳቡ የእግዚአብሔር ቃል ሲናገር ወደ ሌላ ትኩረቱ ከወሰደ ከዛ ሰከንድ ጀምሮ ሰይጣን ሰርቆታል ሰውየው። ምክንያቱም የእግዚአብሔር ቃል የሚሰራው ሙሉ አቴንሽንህን ሲያገኘን አለቀ። ኢየሱስ ጌታ እየሰማው ነው። አያያይ እንዳልሰማ የሚታወቀው የእግዚአብሔር ቃል አንተ ላይ ያለ መስራቱ። ስሙ አሁን እስቲ ዛሬ ማለት ነው እዚህ የሚፈነዳ ትንሽ ደቂቃ ብቻ ሙሉ በሙሉ ልባችሁ ውስጥ ለቃሉ ማለት ነው። አረ በደንብ ስሙኝ። አሁን ገዛው። ከገዛው በኋላ የመጀመሪያ ማደርገው ነገር ልንገራችሁ። አዛሪያስ አይደል ስሙ? እኔ ምን አልኩት? የገዛው ሰው ማን ነው? ታረቀኝ። ከዛ ታረቀኝ የሚለው ስም እዚህ ግንባሩ ላይ ይጻፋል። ሁለተኛ ታረቀኝ የሚል እዚህ እግሩ ላይ ይጻፋል። እያንዳንዱ ሰውነት ውስጥ እሱ የራሱ እንዳልሆነና አንደኛ ጌታ እንዳለው የገዛው አካል ጌታ እንዳለው ሰውነቱ ላይ ይጻፋል። ኦኬ አሁን ይሄ ማለት በሌላ አማርኛ ምን ማለት ነው? አዛሪያስ ወደ ደቡብ ሲሄድ የሆነ ጌታ መጥቶ ልግዛክ ማለት አይችልም። ለምን? ሁልጊዜ ባሪያ የሚገዙ ጌቶች የሚያዩት ግንባርህንና ሰውነትህን ነው። ግንባርን ሲያዩ የማንም ስም ከሌለበት ይሄንን ባሪያ መግዛት ፈልጋሉ ይላሉ። ለራሳቸው ለማድረግ ለመግዛት እድል ያገኛሉ። ግንባሩን ሲያዩ ግን ስም ካለ እሱ ላይ ምን የሚል ታረቀኝ ወይ የሆነ ሰንበዲ ስም ካለ የተሸጠ ነው ብሎ እጃቸውን ዞር ያደረጉና ሌላ ያልተሸጠ ፍለጋ ይሄዳል። አላወቃችሁ? ኢየሱስ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በውድ ዋጋ ማካታ በውድ ዋጋ በገዛ ደሙ የዋጃትን ሃሌሉያ፣ በገዛ ምኑ ደሙ የዋጃትን የክርስቶስ ቤተክርስቲያን። አሁን በመንፈስ ዓለም ኢየሱስ ልክ እንደዚህ እንደ ባሪያው ንግድ ምን አደረገ ስትሉ ኢየሱስ እኛን ዓለም ኃጢአት ሲሆን ሰይጣን እየተጫረተን ሳለ ሰይጣን ዋናው አለቃው ሉሲፈር ተቀምጦ አንዱ እጁን ያነሳል። ታረቀኝን ስንት ትገዛዋለህ? ይሄን ያህል እያሉ ይጫረታል። ኃጢአት ይጫረትብናል፣ ሰይጣን ይጫረትብናል፣ እርግማን ይጫረትብናል። አንድ ቀን በጫራታው መካከል የሆነ ፐርሰንት ተገኘ። ዓለም ሰይጣን ሁኔታ እየተጫረተን የሆነ ፐርሰንት ተገኘ። አላጋዳባያ አዳኩብራዲያ ተገኘና በመካከል ሁሉም ሰው ተጫርቶ ሲጨርስ ኢየሱስ እጁን አነሳ። አንተኛው አሉት። ኧረ ኢየሱስ ጌታ። አንተኛው ሰውዬ ክብር ለኢየሱስ።
ኦኬ ለዛ ነው ታይ በደም ሰው አንተኛው ሲባል እንዲያረገ ሁሉም ሰው በእንደዚህ እያለ ይጨርሳል። ይሄኛው መጨረሻ እጁን አነሳ። አሜን። አንተኛው ሲባል እንዲህ አለ፣ ከፍ አደረገን። እኔ ገዛችኋለሁ። እሺ ስንት ትገዛችኋል? ህይወት እከፍላችኋለሁ። በደሜ ገዛችኋለሁ። አሜን። እነዚህ ሊያንከራቱት ነው የሚገዙት። እነዚህ ባሪያ ሊያደርጉት ነው የሚገዙት። እነዚህ ሊያሰቃዩት ነው የሚገዙት። አንተ እንዴት ህይወት እንዴት ጉባኤ ሁሉ ጸጥ ረጫ እና ምን ልታረጋቸው? ነፃ ልለቃቸው። ምን ልታረጋቸው? ክብሬን ልገልጥባቸው። ምን ልታረጋቸው? ፈቃዴን ልገልጥባቸው። ምን ልታረጋቸው? ህይወት ልሰጣቸው። ከዛ እጁን ዘረጋና እንዲህ አለ፣ እኔ ሞትላቸዋለሁ፣ ህይወቴን እሰጣቸዋለሁ። አሁን ይልኝ የአንድ ባሪያ ግዴታ አንደኛ የጌታው ስም ተጽፎ በሄደበት ሁሉ እሱን ያየ ሁሉ ሰው ስሙን ያያል። አዛሪያስን ሳይሆን የእሱ ላይ የገዛውን የጌታው ስም ይጻፋል። አሁን ስሙ እንዲሰራ ከሚያደርግ ነገር ውስጥ አንዱ ይሄ። ሁለተኛ ባሪያ አንድ ግዴታ አለበት። በሄደበት ሁሉ የገዛውን ጌታ ስም ያውጃል፣ ዲክሌር ያደርጋል። በቃ የሚገርመው አዛሪያስ ከገዛው በኋላ በህጉ ታረቀኝ እያለ ነው የሚሰሩ። ምክንያቱም ታረቀኝን የማወጅ ግዴታ አለበት። ለምን? እሱ የራሱ አይደለም። ምክንያቱም እኔ ገዝቼዋል። አሁን ኢየሱስ ያደረገን ተመልከቱ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በዋጋ ተገዝታችኋልና ስለዚህ የማን አይደላችሁ? አሁን አዛሪያስ በስፒሪት ዓለም፣ አማኞች በመንፈስ ዓለም የሆነ ዓለም ላይ ስትታዩ አንድ ሊገባችሁ የሚገባው ሚስጥር ልንገራችሁ። እኔን ሰይጣን ሲያየኝ እንደዚህ የሚል ስም አለበት፣ ኢየሱስ የሚል ራካታላባያ ቶክ በሉና ኢየሱስ በሉ እስቲ ኢየሱስ። ለምን ሲያየኝ ሰይጣን ይሄ ሰው ነፃ አይደለም፣ ጌታ አለው፣ ጌታ አላት፣ አምላክ አለው፣ ንጉሥ አለው። እሱ ተሽጧል። ሄዳ ካታሊያ ባራዳ ጮክበሉና እንዲበሉ እኔ ጮክ እኔ አምላክ አለኝ። አሮዲያ አምላክ አለኝ መልስ የሚፈውስ አምላክ አለኝ። የሚመራኝ አምላክ አለኝ። የሚያስተዳድረኝ አምላክ አለ። የሚቆጣጠረኝ አምላክ አለ። ወደ ወደደው የሚመራኝ አባት አለኝ። ጮክ በሉና አምላክ አለኝ መልስ። የአማኞች ታዲያ ስሙ እንዳይሰራ ከሚያደርግበት መሰረታዊ ችግር አንዱ አምላክ ያለው ወይም ጌታ ያለው ፐርሰን ራሱን አያወራም። የገዛውን አካል ነው የሚገልጠው። ወደ ሰሜን ሲሄድ ኢየሱስ፣ ወይም በሌላ አማርኛ ከዚህ ቀን ጀምሮ አንድ ነገር ሚስጥር ልንገራችሁ። ወደ ደቡብ ሂዱ፣ የከበደ ችግር አላችሁ እንዲበሉ፣ ጭንቅላቴ የኢየሱስ ነው፣ እጄ የኢየሱስ ነው፣ እግሬ የኢየሱስ ነው፣ ቢዝነሴ የኢየሱስ ነው፣ ስራዬ የኢየሱስ ነው፣ ልጆቼ የኢየሱስ። የዚያን ጊዜ ሰይጣን ሊነካችሁ ሲመጣ ገና ሲያያችሁ መውደቅ ይጀምራል። ለምን? በሁሉ ነገራችሁ ላይ ለኢየሱስ እውቅና ስለሰጣችሁት። የተሸጠ ባሪያ የወደደውን አያደርግም። ስለዚህ የኢየሱስ ስም ማይሰራላችሁ አንዱ ተሽጣችሁ ሳለ ደስ ያላችሁን ስለምታረጉ ነው። ምክንያቱም ስሙ ማንነት ነው፣ ደግሞ ካራክተር ነው ብያችኋለሁ። ኢየሱስ አንዱ መጽሐፍ ቅዱስ ሲናገር በቃልም በስራ የበረታ ነብይ ይለዋል። በምንና በምን? የኢየሱስ ስም ተግባራዊ ነው፣ ህይወት ነው፣ ፊደል አይደለም። ኢየሱስ ስንል ስለ ፍቅር እያወራን፣ ኢየሱስ ስንል ስለ ሰላም እያወራን፣ ኢየሱስ ስንል ስለ ርህራሄ እያወራን፣ ኢየሱስ ስንል ምህረት እያወራን፣ ኢየሱስ ስንል ስለ መዳን፣ ስለሚታደግ፣ ስለሚባርክ ቸርነት እያወራን። ያው ገንዘብ ላይ ኢየሱስ እንዴት ነው የሚሰራው? ኢየሱስ ቸርነት ነው። ኦኬ ሶ አንተ ገንዘብ ጋር ስትመጣ መስቆንቆን አለ። ለባለቤት የለውም ገንዘብ፣ ለንጉሱ አሰጠው። ህይወት ላይ አንተ ገንዘብን ይዘኸዋል። ስለዚህ ኢየሱስ በገንዘብ ላይ ባለ
ባለስልጣን አይደለም። ስለዚህ ገንዘብን ሰይጣን ይበላዋል። ለምን? ኢየሱስ የገንዘብ ገዢ አይደለም። ምክንያቱም የኔ የሆነው ነገር ሁሉ የሱ ከሆነ አንተ ተሽጠ ከሆነ ያንተ የሆነው ሁሉ የሱ ነው። እንግዲያውስ ያንተ የሆነው ሁሉ የኢየሱስ ከሆነ ኢየሱስ በመንገድ ሁሉ ታምራት ያደርጋል። አሜን ሲበሉ ስሙ ባህሪ ነው። ባህሪ ነው።